ሰላም ሰላም ወዶች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁሉም ሰላም እኔ ጋር ክብሩ ይስፋ ፈጣሪ ሁሉም ሰላም ነው። አይመላችሁ ወዶች ዛሬ እስቲ ነገር ምን እንደሚባል ስሙ፣ እንዴት እንደሚሰራ ለምን እንደሚያገለግል ነገር እናንተ ናችሁ የምትነግሩት። እንግዲህ ወዶች አይታችሁ እስከ መጨረሻ ኮሜንት ጻፉልኝ፣ እንዴት እንደሚሰራ ምን እንደሚባል ጥቅሙ ስለምን ሰላም ወዶቼ እንዴት ናችሁ? ለምን እንደሚያገለግል ያለው እግዚአብሔር እንዴ አመጡና ሰላም መሰሪያ ነገር እንግዲህ እንዴት እንደሚሰራ አላውቅም ስላችሁ ሰርች አድርገሽ አላውቅም እንደሚባል እንዴ እነሆ ሰራኔ ስም አላውቅም ሰርች እንደምታውቁት ማለት ነገር ነው። አላውቅም እንደሚባል ማቃችሁ እዚህ ጠይቅማ ያናቀም እንዳንቺ አይተናናቀም ማለት ነው። እንግዲህ አሁን እንዴት ነው የሚሰራው አላውቅም። አማራጭ ናችሁ አማራጭ ያላችሁ ስለሆነ ስለዚህ አይታችሁ በደንብ እስከመጨረሻ አይታችሁት እንዴት እንደሚሰራ እንዴት እንደሚያገለግል ምን ተብሎ እንደሚጠራ ሁላ ነገር ይቀር ተቀርፎ እንደዚህ አይነት ነው ያለው ውስጥ ማለት ነው። እሱም ነግሮኛል እኮ በአረብኛ ነገሩኝ ሁሉም ነግሮኛል፣ ግን እንደሚደረግ እንዴት እንደሚሰራው ጥቅም ምንድነው እንዴ አዲስ ነሱም ወደ ወራሳች የጠየኳቸው ራሱ አንድ ለስነግሩኝ ነበር። በአረብኛ ነው ግን አያዝ ጠፋብኝ። ምን ተብሎ ነው የሚጠራው? ሰዎቹ ሲሰጡ ነገሩኝ። ከራሳው ምን ይባላል? ጥቅሙ ምንድነው? እንዴት ነው የሚሰራው ነገርና የምታውቁ ሰዎች ካላችሁ ሁሉሽ ነገርኝ እስቲ። እና እኔ አላውቀውም። አሁን ስሪ ተባልኩኝ እንዴት እንደሚሰራ አላውቅም። እኔ ሲሰጡኝ የመሰለኝ ከሱ ውስጥ ነበር ሲሰጥ መጀመሪያ እና የምታውቁ ካላችሁ ጋይስ መራበሉኝ። ቢያንስ ጥቅሙ ነገር ምን እንደሚባል ስሙና እሺ ብዬ ተቀብዬ አጥቤ ልሰጥላለሁ። እንደዚህ ሲታይ በረቀት ሲታይ ለሚመስለው ይፈራውለን ስትሮቤሪ ነው የሚመስለው። ምንድነው ብዬ ስጠይቃቸው ልጆቹ ግን እንደዚህ ሲላጥ ውስጡ ሌላ ከዳረም ጋር ይሄ ነገር ማላውቀው ነገር እንዴት ነው የሚሰራው ምናምን ብዬ ግራ ገባኝ። እና ምን ይመስላችኋል? ይሁት እንግዲህ ከእንደዚህ ሲታይ ስጠይቃት ጠይቂ የሚያውቅ ሰው ካለ ጠይቅሽ ስሪ ጠፋብኝ። ባለሙያ ስትሮበሪ ነው የሚመስሉት ሲጀምር አብዛኛው ግን ቢው ውሃ ልዘፍዝፈው እና ላስቀምጥ በትንሽ የሚጠሩት ስም አላቸው ራሳቸው ነው። የሆነ አሪፍ ያለው ቃሪፍ ስትሮበሪ ነው የሚመስለው። ከላይ ያለው ገለባ ሲነሳ ቀብር ስታነሽ ምናምን ከስር ያለው ደግሞ ያልበሰለ ተመራላ ጥሬ ገና በቃ ያለ ፍሬሽ እዚህ ከግንዱ ተነቅሎ ገና በቃ ሲመጣ እንዴት እንደሚሰራ አዲስ ተነቅሎ የሚመጣ ተመራላ ያልበሰለ ገና ማለት ለምሳሌ ተሰራጨው ከነ እንደዛ እሱ ነው የሚመስለው። ከስር ያለው ገበሩ ሲነሳ ማለት ነው። ደግሞ ለምሳሌ ነገር ሳስላት ስትሮበሪ ነው የሚመስለው። የሚያውቁ ወዲህ ጠይቂያቸውና ከታንስልኝ አላለችም። ምንድነው ስሪ ያሉኝ እንዴት እንደሚሰራ ተገባኝ እኮ ሲመጣ መጀመሪያ እንደሚመስል ስትሮበሪ ነው ኮሜንት ላይ ጻፉልኝ እንዲሳዩ ስሙ ሳይቀር እንደውም እኛ ሀገር አለ እንዴ ኢትዮጵያ ውስጥ አለ። እኔ እዚህ አረብ ሀገር ለመጀመሪያ ጊዜ ነው ዘመን ላጩና ውስጥ ያለው ነገራችን እንደዚህ ከላይ ያለው ስላት እንደዚህ አይነት ፍሬ ያለው ግን አንጠቀምባቸው ብዙ እዚህ ሀገር ለምሳሌ ያያችሁ ለራሴ በግልጽ ነበር ያያችሁ። ግን ደግሞ እኛ ሀገር ላይ አገልግሎት ስለማናውላቸው ብዙ አትክልቶች ብዙ መላበልኝት ተቀላቀላችሁ እኔ አላውቅም። ግን ዝም ብሎ በቃ የጓሮ ተክል ብቻ ሆነ እና እዚህ ከራሱ በራሱ የሚጠፋል ማለት ነው። ምንም ሳንጠቀምበት ምንድነው እንዴት ነው የሚሰራው? ደግሞ የራሷ ኢትዮጵያ ያለ እያንዳንዱ ተክሶች ካላችሁ ነገር ይኔት እያንዳንዱ በቃ የራሱ የሆነ ጥቅም አላቸው። አሁን እንዴት እንደሚሰማው ነገር የለም። ብዙ ጊዜ እንዲሁ እንዳለች ውሃ ዝፍዝፍ ተስተውቷል ነው ይብቃን እንገለገልበት ይብሰል ማቆታም የለም እንዴ እንዲሁ ራሱ ይበቅላል። ካለች ወይ ነገርኝና እንዲሁ ራሱ ጊዜው ሲያበቃ ሙያ ጎረቤት ነው ተብሏል። ስለዚህ ሙያ በጣም ብዙ ጊዜ ብዙ ነገር እያላጠቅማችን ግን ማንጠቀምባቸው ነገሮች ቢያንስ ምናምን በዚህ ሁኔታ በዚህ እኛ ገደ ብዙ ነገሮች አሉ። እንደዚህ በቃ ያትክልት የጎረቤት ጓሮ እና ምን ተብሎ እንደሚጠራ ጥቅም እንደዚህ አካባቢዎችን እንዲሁ ራሳቸው ትምህርት ማለት ነው። ለምዶች ምንም እንክብካቤ እንኳን ሳናረግላቸው ራሳቸው ላይ ትምህርት እኔ የምላችሁ ይሄ ነገር በቃ ራሳቸው በቃ ራሳቸው ምንድነው የሚባለው ጊዜያቸው እስከሚጠፋ ድረስ ማለት ነው። እዚህ ምን አንጠቀምባቸው እና ስሪ ተብዬ አንድ በተቀደም መልላችሁ ፈልጌ ነው ወዶች እያንዳንዳችሁ ነገርስ ምን ተብሎ ነው የሚጠራ ማለት በተለይ ደግሞ ሀገራችን ውስጥ ማለት ነው። ታክሶች ካላችሁ ንገሩኝ እስቲ
አካባቢያችን ቦታ አላቅም እንዴ ነው ዘርተን ስላት በቃ የሆነ የሚጠቅም ናት የሚያውቁ ጓደኞች ካልጠየቂያቸው እና ተክለናም ብንጠቀምባቸው ሲመጣ መጀመሪያ እንደሚመስለኝ ስትሮበሪ ብናውቃቸው ብናውቀውና ጥቅም ላይ ብናውለው ባይ ነው። ስትሮበሪ ነው የሚመስለው ብዙ ነገር እኛ ጋር ሲመጣ ላጩ ነው ያለው ይወጣኝ እንደዚህ ስለተከራየ ያለው ሲመጣ በጣም ወደ ደስ የሚል ሻይ ነው። ግን እኛ ጋር ደግሞ ቡና መስሎ ነበር ደስ የሚል ሽታ ስላለው እንደ ወይ ጉድ አሁን እንዴት የሚሰራው ነገር ለሽታ በቃላ እንደዚህ ነው እንጂ የምንጠቀመው እንደ ቅጤና ምናምን እንጂ የምንጠቀመው እንደዚህ ሻይ ተፈልቶ ጥቅም ላይ አናውለውም። እኔ አላውቅም ነበር በነገራችን ላይ እና እዚህ አረብ ሀገር ከመጣሁ በኋላ ነው ያወቅኩት ለሻይ እንደሚያገለግል። ብዙ አይነት አለ በእርግጥ አንድ አይነት ምናምን አይደለም ብዙ እንትን አለ ይለያያል። ቢሆንም እያንዳንዷ ቅጠል እያንዳንዷ አትክልቶች ጥቅም አላቸው። ነገር የለም የራሳቸው ነገር እንዲሁ እንዳለች ውሃ ዝፍዝፍ ፍሪጅ ውስጥ አስቀምጧል። ይሄ አገራችን ውስጥ አለ ወይ ሊኖር ይችላል። ይብሰል ማቆታም የለም እንዴ ካለች ወይ ነገርኝ ማለት ነው። አንዱ በአንዱ አካባቢ የሌለው በሌላኛው አካባቢ ሙያ ጎረቤት ነው ተብሏል። ስለዚህ ሙያ በደንብ እንዴት እንደሚሰራ ማውቀው ነገር የለም ስላላየሁ ይችላል እንደሚሰራ ቢያንስ ምን አለ ነገር የምታለ መታላችሁ ወይም ደግሞ እዚህ አረብ ሀገር ያላችሁ ማለት ነው። እንደዚህ አይታችሁ አላውቅም። ስትሰሩ እንደዚህ ድንገት ሱር ተብላችሁ ከተሰጣችሁ እና ምን ተብሎ እንደሚጠራ ጥቅም ንገሩኝ እስቲ። እንደሚያገለግል የምታውቀው ነገር ነው። ወዶች ሰላም ወዶች እንዴት ናችሁ? ደህና ናችሁ? እኔ የምላችሁ ወዶች ይሄ ነገር ምንድን ነው የሚባለው ታውቃላችሁ? በቃ እንደዚህ ሰው እኮ ራሱ በቃ ነገር የተባለው እንደሚሰጥ ነው ብትሰጥ ምንም መቅበል ብሉ ነው የሚለው ነገር ነው። ደስ ሲል ፍሬሽ እዚህ ከርከንዴ ነው የሚለው ተብሎ ነው የሚጠራው። ይሄ ነገር ይቀርፋል። ስሙ ንገሩኝ ያልኩት ነገር ምንድን ቢደረግ እንዴት ተሰደደ የሚሰራው ምንድነው? እንግዲህ ተሳስቶ ምንድን የሚጠራ አላውቅም። ካላችሁ መረብልኝ የምታውቁ ሰዎች ካላችሁ ምን ተብሎ ነው የሚጠራ? ኢትዮጵያ የምታውቁ ከሆነ በነገራችን ላይ ለመጀመሪያ ጊዜ ነው የሚሰራው ነገር ብዙ ጊዜ ግን እኔ ያየሁት ለመጀመሪያ ጊዜ ስለሆነ ነገር አገባኝ እና እኔ አላውቅም። ለዚህ በለበለዚያ አሁን ስለተባልኩኝ ይሄ ነገር የሚያገለግለው ተባልኩ ምን እንደሚደረግ ራሱ ጠይቀስ እና የምታውቁ ካላችሁ ጋይስ መላበልኝ ቢያንስ ጥቅሙ ነገር ምን እንደሚደረግና ጥቅሙ እንደ ሻይ ቅጠል ነው የሚቀም እንደዚህ ሲታይ በረቀት ሲታይ እንደሚመስለው ይፈራውለን ስትሮበሪ የሚመስለው ጠፋብኝ ሳቀው እና ግን እንደዚህ ሲላጥ ሌላ ከለር አረንጓዴ ነገሮች ከዛ ላይ ሻይ አፍልቼ ምን አይነት እንዴት እንደምን ይመስላችሁ እንዳለ ምን አይነት ከረል እንዳለ ስለዚህ ተባልኩኝ ምን እንደሚሰራ ጣም እንዳለ አይቼ ጠይቂ ምን ያቅሱ እንዴት ቪዲዮ ሰርች ያመጣላችኋለሁ። እንዴት ልስራው? ዝም ብዬ ውሃ ልዘፍ ቪዲዮ ሰርች ያመጣለሁ። መጀመሪያ ይሄን አጥበሽ በሶፍት አድርገሽ ምናምን አዘጋጁ ተብያለሁ። እንግዲህ አጥቤ በሶፍት አድርጌዋለሁ። እንግዲህ ማታ ውሃ የሌለበት እንዲሆን ማለት ነው። ውሃ እንዳይኖረው በሶፍት አደረኩት። ያጠብኩትን ውሃ እንዴ ውሃ ካለው ስለሚበሰብስ ማለት ነው። ከዛ ከደረቀ በኋላ ነው የሚሆነው ቀይ እንዲሆን አሉኝ። በእርጥበትም ይሰራል ግን ሞር ደግሞ አሪፍ የሚሆነው ከደረቀ በኋላ አሪፍ ከረል ይኖረዋል አሉኝ። እንግዲህ እንዴት ሻዩን አፍልቼ አይቼው ምን አይነት ከረል እንደሚሆን ማለት ነው። ከዛ ስታይቼ እነግራችኋለሁ ብያለሁ። እንግዲህ ቪዲዮ ሰርቼ አመጣለሁ። እኔ የምላችሁ ይሄ ነገር ሻይ እንደሆነ ማለት ነው። በሻይ ተፈልቶ ምን አይነት ሻይ ምንድነው እንደሚኖረው እንደ ሻይ ቅጠል የሚያገለግለው ማለት ነው። የሚጠራው እንደ ሻይ ቅጠል ቀይ እንደሚሰራ እንግዲህ ገለባ ብቻ ነው ከላይ ያለው ነው። ቀይ እንጂ ከስር ያለው ሌላ ነው። የተመር ፍሬ ነው የሚመስለው ከስር ያለው ገለባ ነው ማለት ነው። እንደዛ ነው ስላት እንዴት እንደሚሆን የሚያውቁ ጓደኞች እና ሻይ ናፍቼ ቀምሽ ምን አይነት ከረል እንዳለው ሰርቼ አመጣላችኋለሁ። ሲመጣ መጀመሪያ እንደሚመስለኝ ስትሮበሪ ነው ምን እንደሚመስል ነው ያለው። የሚጣፍጥ ስትሮበሪ ነው የቀመሳችሁት የሰራችሁት የምታውቁ ከዛም ሲመጣ ላጩን ውስጥ ያለው እንደዚህ ከላይ ያለው ሲላጥ እንደ ውስጥ እንደዚህ አይነት ፍሬ ያለው
ኮሜንት ላይ ጻፉልኝ። ቡና መስሎኝ ነበር ግን ቡና አይደለም። የትኛ ሀገር አለ? በኢትዮጵያ ውስጥ አለ። እንግዲህ በምታውቁት ቋንቋ ጻፉልኝ። በአማርኛ፣ በኦሮምኛ፣ በአረብኛ፣ በትግርኛ ብቻ በምንም ይሁን በምታውቁት ጻፉልኝ። ምን እንደሚባል ለምን እንደሚያገለግል እኛ ሀገር ማለት ነው። እዚህ ማለት ሻይ ነው ተብያለሁ። ኦልሬዲ እስቲ እንግዲህ ምን እንደምናይቸው ሳየው ውጤቱ እነግራችኋለሁ። ቪዲዮ ሰርች አመጣላችኋለሁ። እናንተ ደግሞ ኮሜንት ላይ ጻፉልኝ የምታውቁ ከሆነ ማለት ነው። እና ውዶቼ ሰብስክራይብ ያላደረጓችሁ ሰብስክራይብ አድርጉ። ላይክ እና ሼርም እንዳይረሳ ይብቃል። እና ባላችሁበት ሰላም ይስጣችሁ፣ ሰላም ይስጠን እላችኋለሁ። መልካም ጊዜ በያለንበት ወይ ዘንድ ጎረቤት ነው ተብሏል። በያለንበት ሁሉ መልካም እና ሀሳብ አስተያየቶች ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉልኝ። ላደረጋችሁ ደግሞ ሼር እና ሰብስክራይብ ሼር እና ላይክ አድርጉልኝ። ውዶቼ እወዳችኋለሁ። ባይ